ልጆች ስርዓት የያዙ መልካም ዜጋዎች እንዲሆኑ ሲያድጉም ደግሞ ሕግ አክባሪ ታላቅና ስልጣንን የሚያከብሩ ሆነው እንዲያድጉ አስተያየት የመስጠት መብት አላቸው። ያንን አስተያየት ግን ወላጅ መቀበል ግዴታ የለበትም። ሁሌ ፍቅር አለ፣ ልጆችን ማበረታታት አለ፣ ከልጆች ጋር ንግግር አለ። ግን ደግሞ በሌላ በኩል ሰላም፣ እንዴት ናችሁ? ደህና ናችሁ ወይ? እኔ ቤዛዊት ነኝ። ይሄ ደግሞ ኮፊ ዊዝ ቤዚ የተሰኘው ፕሮግራሜ ነው። የዩቲዩብ ቤተሰቦቼ እንኳን ተመልሳችሁ በደህና መጣችሁ። ለዚህ ቻናል ደግሞ አዲስ የሆናችሁ ሁሉ ሰላም እላችኋለሁ። እባካችሁን ቤተሰብ እንሁን። ለዩቲዩብ ቻናሌ ሰብስክራይብ ብታደርጉ በጣም ደስ ይለኛል። ይሄ ቪዲዮ ደግሞ ከጠቀማችሁ ላይክ እና ሼር ማድረግን አትርሱ። ይኸው ቡናዬን ይዣለሁ። እናንተም ቡና፣ ሻይ ወይ ደግሞ የምትወዱትን የሚጠጣ ነገር ያዙና አረፍ ብላችሁ እስቲ ዛሬ ይዤላችሁ የመጣሁትን እንድትከታተሉ ጋበዝኳችሁ። ስለ ወላጅነት ዘይቤ ወይ ደግሞ ፓረንቲንግ ስታይል ባለፉት 2 ቪዲዮዎች ብዙ ተነጋግረናል። እነዚህ ቪዲዮዎች ካመለጣችሁ እንግዲህ አስቀድማችሁ ብትመለከቱት መልካም ነው እላለሁ። ሊንኩን እዚህ ላይ አስቀምጫለሁ። እንግዲህ ባለፉት 2 ቪዲዮዎች ስል እንደነበረው ባለሙያዎች፣ የልጅ አስተዳደግ ስነ ልቦና ባለሙያዎች 4 አይነት የወላጅነት ዘይቤዎች አሉ ብለው ከፍለዋቸዋል እና እነዛ ምን ምን እንደሆኑ ተመራጩ ደግሞ የትኛው እንደሆነ ተመልክተን ነበረ። ጥቂት ባለፈው ቪዲዮ ላይ የተነጋገርናቸው ነገሮችን ለመመልከት ለምሳሌ ወላጅነት ጄኔሬሽናል እንደሆነ የሚወረስ እንደሆነ ተመልክተን ነበረ። በተጨማሪ ደግሞ 2ቱ በተለይ ገነው የሚታዩ የልጅ አስተዳደግ ዘይቤዎች ተመራጭ ያልሆኑት ውስጥ ማለት ነው አንዱ ያላቸው ኮመን ነገር ምንድን ነው? የመቆጣጠር ፍላጎት ወይ ደግሞ ኮንትሮል የማድረግ ፍላጎት ነው። ሌላ ደግሞ ፍርሃት የሚባል ነገር እንዳለ 2ቱ የልጅ አስተዳደግ ዘይቤዎች ውስጥ ተመልክተናል። እንግዲህ ይህንን ካልኩኝ ይበቃኛል፣ ምክንያቱም ቪዲዮን ብታዩት ይሻላልና። ዛሬ ግን ምን መሰላችሁ የምናየው ስለ ህጎች ወይ ደግሞ ሩልስ እንመለከታለን። እንግዲህ ቤተሰብ ውስጥ ህግ ማውጣት በጣም አስፈላጊ ነገር ነው። ህግን ደግሞ የምናወጣበት ዋነኛ ምክንያት ልጆች ስርዓት የያዙ መልካም ዜጋዎች እንዲሆኑ በሚል አስተሳሰብ ነው። ህግ ልጅን ለማስጨነቅ ወይ ደግሞ እኛ ቶሎ ነገሮች ስለሚያናድዱንና ብዙ ነገሮች ደስ ስለማያሰኙን ልጆች አካባቢያችን ለምሳሌ ድምፃቸው ከፍ ሲል ወይ ደግሞ ጨዋታ ሲያበዙ ስለሚያናድደን ሳይሆን የምናወጣው ቤተሰብ ውስጥ ህግ የሚያስፈልገው በተለይ ለልጆች ህግ የሚያስፈልገው ውጪ ሲወጡ መልካም ዜጋ ሲሆኑ እንድናይ፣ ሲያድጉም ደግሞ ህግ አክባሪ ታላቅና ስልጣንን የሚያከብሩ ሆነው እንዲያድጉ እንደሆነ መገንዘብ አለብን። ብዙ ጊዜ ሳናስበው እንዲህ ማድረግ አይቻልም፣ እንዲህ መሆን አይቻልም እንላለን ልጆቻችንን። ለምን ብለን አናስብም። አንዳንዴ ምክንያቱ እኛን ስለሚያስቆጣ ሊሆን ይችላል። እና እንደ ቤተሰብ ወጥ የሆነ ህግ አለን? ራሴንም የጠየኩት ነገር ስለሆነ ነው። ከሌለን ግን ማውጣት እንዳለብን ለእኔም ለእናንተም ዛሬ ማሳሰቢያ ይሁን። ሚዛናዊ ስልጣን የሚጠቀሙ ወይ ደግሞ ኦቶሪቴቲቭ የሆኑ ወላጆች የቤት ህግን ሃውስ ሩልስ ማለት ነው ልጆችን ለማስታጠቅ ትክክለኛ ውሳኔዎችን እንዲወስኑ እንዲያረግ ይጠቀሙበታል። እነዚህ ስልጣናቸውን በጣም ኤክሰርሳይዝ የሚያደርጉ ባለስልጣን ሆነው ቤቱን የሚገዙ አይነት ወላጆች ግን ልጆችን ለማስፈራራት ይጠቀሙበታል። በተቃራኒው ደግሞ በጣም ፈቃጅ የሆኑ ቤተሰቦች ደግሞ ህግ የሚባል ነገር ብዙ ጊዜ የላቸውም። ወይም ደግሞ ህግ ያወጡና ህጎቹን ግን ልጆቹ እንዲያከብሩ እንዲከተሉ አይከታተሏቸውም። ወይ ደግሞ ራሳቸው ህጎቻቸውን የሚያፈርስ ነገር ሲያረጉና ሲናገሩ ይገኛሉ። ለምሳሌ የሆነ ነገር ልጁ ያጠፋል እንበል። በቃ ኖ ኤሌክትሮኒክስ ዛሬና ነገ ቀኑን ሙሉ ይላሉ።
ከዚያ በኋላ ግን ልጁ በጣም ሲረብሻቸውና ስልክ ማውራት ሲፈልጉ ወይ ደግሞ ስራ መስራት ሲፈልጉ መልሰው ራሳቸው ለልጁ ኤሌክትሮኒክሱን ይሰጣሉ። ምናልባት እኛም አንዳንድ የምናደርገው ነገር ሊሆን ይችላል። እነዚህ ግን ዘውትር እንዲህ አይነት ባህሪን ያሳያሉ። በሚዛናዊው ወይ ደግሞ ኦቶሪቴቲቭ የልጅ አስተዳደግ ዘይቤ ልጆች የመናገር መብት አላቸው። ልጆች ሚና አላቸው። ህግ ለምሳሌ ሲወጣ ቤት ውስጥ አስተያየት የመስጠት መብት አላቸው። ያንን አስተያየት ግን ወላጅ መቀበል ግዴታ የለበትም። ሰምታችሁኛል አይደለም? ልጆች አስተያየት መስጠት እና ስለ ነገሮች ያላቸውን እይታ መናገር ይፈቀድላቸዋል። ግን ወላጅ ምክራቸውን የመውሰድና ያለ መውሰድ መብት አለው። ባለፈው ያልነው ነገር አለ። ፍቅርን ከድንበር ጋር ከባውንድሪ ጋር እኩል የሚያካሂዱ ወላጆች ናቸው ኦቶሪቴቲቭ ወላጆች። ሁሌ ፍቅር አለ፣ ልጆችን ማበረታታት አለ፣ ከልጆች ጋር ንግግር አለ። ግን ደግሞ በሌላ በኩል ዋጋ ለሚሰጡት ነገር ፍንክች አይሉ። መስመር ካሰመሩ ወላጆቹ ማለት ነው፣ ከዚያ መስመር ልጆች እንዲያልፉ አይፈቅዱላቸውም። ስለዚህ አዎ በሚዛናዊ የሆነ የወላጅነት ዘይቤ ሩልስ ህጎች አሉ፣ በደንብ አሉ። ግን በመጀመሪያ ከልጆች ጋር በመወያየት ነው እነዚህ ሩልስ እንደ ቤተሰብ ህግ የሚሆኑት። ለምሳሌ ኤሌክትሮኒክስ ሰዓት 2 ሰዓት ነው በቀን ክረምት ስለሆነ የሚፈቀድልህ ከተባለ ልጁ አይ 2 ሰዓት እኮ ያንሰኛል፣ ምክንያቱም በኤሌክትሮኒክስ ሰዓት ሌላ የምሰራው አክቲቪቲ አለ ብሎ ከወላጅ ጋር ለመደራደር እድል ይሰጠዋል። ወይ ደግሞ ቀኑ በጣም ረጅም ነው እና ሳመር ካምፕ ወይ ደግሞ ውጪ ውዬ የመጣው ቀን እንኳን እንደው ዘና እንድል በሳምንት 3 ሰዓት ይደረግልኝ ብሎ ከወላጅ ጋር መደራደር ይችላል። ግን መጨረሻውን ውሳኔ የሚወስነው ወላጅ ነው። በተጨማሪ ደግሞ ህጎቹ ለልጆቹ ግልጽ በሆነ መንገድ የተገለጡና የተነገሩ ናቸው። እንዲሁ ሲያሰኘን የምናወጣው ህግ አለ አይደለም? በቃ ስላልኩ ነው አድርግ ብያለሁ። እንደዛ አይደሉም። በዚህ በወላጅነት ዘይቤ ህጎቹ የተጻፉ ግልጽ የሆኑ ቀድመው ለልጆቹ ደግሞ የተነገሩና ልጆቹም ደግሞ ህጎቹን በደንብ እንደተረዱ ወላጆች ካረጋገጡ በኋላ ነው ህጎቹ ተግባራዊ የሚሆኑት። ህጎቹ ደግሞ የልጆቻችንን እድሜ ግንዛቤ ውስጥ ያደረጉ ናቸው። በተጨማሪ ደግሞ የልጆችን ሌላ የመንፈሳዊ፣ የኢሞሽናል፣ የአእምሮ ብስለትን ግንዛቤ ውስጥ የወሰዱ ናቸው። በተቃራኒ ግን ወላጅ ባለስልጣን በሆነበት የልጅ አስተዳደግ የኦቶሪቴሪያን የልጅ አስተዳደግ ላይ ብዙ ህጎች አሉ፣ ግን ለውይይት ቦታ የለም። የልጆችን ደግሞ ስሜት የመጠበቅ ወይ ደግሞ እነሱ የሚሰማቸውን ነገር ለማወቅ ሙከራ አይደረግም። ፍቅር ማሳየት ልጅን ማበላሸት አርገው እንደዚህ አይነት የወላጅነትን ዘይቤ የሚጠቀሙ ሰዎች አርገው ስለሚቆጥሩ ብዙ ፍቅር ማሳየትም የለም። የሚፈቅድ አይነት ወላጅ ደግሞ ቅድም እንዳልኩ ጭራሽ ህግም አይኖረውም። ህግ ካለ ደግሞ አንድ ቀን ልጁ ከተበሳጨ ወይ ደግሞ ከተቆጣ ይተውታል። ምክንያቶች እየሰጡ ክትትል መከታተልም ስለሚሰለቻቸው ሊሆን ይችላል ህጎቹ ተግባራዊ አይሆኑም። አራተኛው ደግሞ ምክንያቱም 4 ናቸው የወላጅነት ዘይቤዎች ብለናል አይደለም? አራተኛው ደግሞ አንኢንቮልቭድ ወይ ደግሞ ቸልተኛ የሆነ ወላጅ አለ። እነሱ ጋር ደግሞ ህጎችም የሉ፣ ምክንያቱም ወላጆቹ ስለ ልጆቻቸው ምንም ግድ የሚሰጣቸው ነገር የለም። እንግዲህ ኦቶሪቴቲቭ የሆነ የወላጅነትን ዘይቤ መለማመድ ከፈለግን አንድ ማወቅ ያለብን ነገር ብዙ ስራ ከኛ ይጠበቃል፣ ብዙ ክትትል ከኛ ይጠበቃል። ያ ደግሞ በጣም ከባድ ነገር ነው። ብዙ ሰው ደግሞ የሚሸሸውም ነገር ነው። ለምንድን ነው ብንል ስራ አለ አይደለም? ቤት ማጽዳት አለ፣
ለልጅ ምግብ መስራት አለ፣ ልጅን በየቦታው ማመላለስ አለ። እሱ ላይ ደግሞ ይሄ የወላጅነት ዘይቤ የሚጠይቀውን አይነት የልጅን ክትትል፣ ከልጅ ጋር ውይይት፣ ከልጅ ጋር ስብሰባ፣ የልጅን ሀሳብ መቀበልን ስንጨምርበት ስራ ማብዛት ማለት ነው አይደለም? ግን ስኬታማ ለመሆን በዚህ በወላጅነት ዘይቤ ማለት ነው ማወቅ ያለብን ነገር ብዙ ስራ ለመስራት እራሳችን ላይም ልጆቻችን ላይም ይጠበቅብናል። የሚገርማችሁ ነገር በዚህ አስተዳደግ ዘይቤ ያደጉ ልጆች ከሌላ አይነት የአስተዳደግ ዘይቤዎች ካደጉ ልጆች በጥናት የተመሰረተ ነው፣ ሲወዳደሩ በራሳቸው የሚተማመኑና ራሳቸውን የቻሉ ናቸው። ከሰው ጋር በቀላሉ መቀላቀል የሚችሉ ልጆች ናቸው። ሶሻሊ ደግሞ አክሴፕተብል ማለት ባህሪያቸው አንዳንዴ ልጆች ለየት ያለ የገነነ ባህሪ ያላቸውና ሌሎች ልጆች የሚሸሿቸው አይነት ባህሪ ያላቸው ልጆች አሉ አይደለ? ሶሻሊ አክሴፕተብል ለመሆን የሚከብዳቸው አይነት ልጆች ማለት ነው። እንደዛ አይደሉም እነዚህ ልጆች። ራሳቸውን መግዛት የሚችሉ ናቸው። ወይ ደግሞ ሙሉ ለሙሉ እንግዲህ እንደ እድሜው ልጅ ራሱን መግዛት ላይችል ይሆናል፣ ግን በተቻለ መጠን ራሳቸውን ለመግዛት የሚሞክሩ ልጆች ናቸው። ደስተኞችም ናቸው። ስለዚህ በጣም በጣም ልጆችን በዚህ የአስተዳደግ ዘይቤ ለማሳደግ ብዙ ምክንያቶች አገኘን ማለት ነው አይደለም? እንግዲህ ዛሬ ስለ ህጎች ነው የተነጋገርነው። ህጎችን ስናወጣ ግን ምን ማድረግ አለብን? መጀመሪያ ክላሪቲ፣ በደንብ ልጁ በሚገባው አይነት ቋንቋ በሚገባው አይነት ንግግር መነገር አለበት። አንዳንዴ የኛ ቋንቋ ለልጆች ከባድ ይሆናል። ስለዚህ በተቻለን መጠን ለልጆቹ በሚገባ መንገድ ህጎቹን ማስረዳት አለብን። በተጨማሪ ደግሞ ለምን እነዚህ ህጎች እንደሚያስፈልጉ ለልጆቹ ማስረዳት አለብን። ቅድም ብያለሁ አይደለም? ውይይት አለ። ኦቶሪቴቲቭ የወላጅነት ዘይቤ ላይ ስልጣናችን ሚዛናዊ ነው። ምክንያቱም ልጁ የተወሰነ መብት አለው አይደለም? ስለዚህ ለምን እነዚህ ህጎች አስፈለጉ ብለን ምክንያቱንም ለልጆቹ ማስረዳት አለብን። ከዛ ደግሞ ልጆቹ ምን ይላሉ? እንግዲህ ከዛሬ ጀምሮ ይሄ ነው ህጉ ብለን ከነገርናቸው በኋላ እነዚህ ህጎች ደግሞ የሚያስፈልጉት በዚህ ምክንያት ነው ካለን በኋላ እናንተስ ምን ትላላችሁ ብለን መጠየቅ አለብን። በመጨረሻ ደግሞ አንድ ህጎቹ ወጡ፣ ውይይት አረግን፣ አስረዳን። በዚያ አያበቃም። በዚህ አይነት የወላጅነት ዘይቤ ልምምድ ውስጥ ያሉ ወላጆች ሁሌ ከልጆቻቸው ጋር ንግግር አላቸው፣ ኮሚኒኬሽን አላቸው። የሚቀጥል ነው። ሁሌ ውይይት አለ፣ ሁሌ ንግግር አለ። ሁሌ እነሱ የሚፈልጉትን ብቻ ሳይሆን ለልጆቹ የሚነግሯቸው፣ ልጆቹም የሚፈልጉት ነገር ካለ፣ የተሰማቸው ነገር ካለ፣ አዲስ ለውጥ ካለ አስተያየት እንዲሰጡ ክፍት ነው በሩ። አንድ እንደውም መልካም ነገር ተማርኩኝ። ቤተሰብን ጥየቃ ለረፍት ሄጄ ሳለ እዚያ ቤት ምን አለ መሰላችሁ? የቤተሰብ ስብሰባ አለ እና አንድ መነጋገር ያለባቸው አስቸኳይ ነገር ካለ አባት ቤተሰብ ስብሰባ መጥራት ይችላል፣ እናትም ትችላለች፣ ልጅም ይችላል። ይሄ እንዴት አይነት ጥሩ ልማድ መሰላችሁ! ወደ ቤት ይዤው መጥቼ እንግዲህ ተግባራዊ ላረጋው ነው ብያለሁ። የቤተሰብ ስብሰባ 5 ደቂቃ 10 ደቂቃ ሊሆን ይችላል፣ እራት እየበሉ ሊሆን ይችላል። ግን ዋናው ነገር ሁሌ ለመነጋገርና ለመወያየት በሩ ክፍት መሆኑ ለልጆቹ ያሳውቃል። ልጆች የሆነ የሚያወሩት ነገር ካለ፣ የሆነ የተበደሉት ነገር ካለ፣ ወይ ደግሞ ትክክል አይደለም፣ ፌር አይደለም፣ ኢትስ ናት ፌር ሁሌ ይባላል አይደለም ብለው የሚያስቡት ነገር ካለ ስብሰባ ጠርተው ወላጆቻቸውን ያንን ነገር የመነጋገር መብት እንዳላቸው ማወቃቸው ኤምፓወር ያደርጋቸዋል። እነሱም እዚህ ቤት ውስጥ ዋጋ እንዳላቸው ማተር ያሳውቃል። እስቲ አንዳንድ ምሳሌዎችም ደግሞ እንመልከት። ለምሳሌ አንድ የ12 ዓመት ልጅ ሰው መቅረብ ይከብደዋል። አዲስ ጓደኛ ማግኘት እንደሚከብደው ወላጆቹ ያውቃሉ። እና ደግሞ በተጨማሪ ወደ አዲስ ትምህርት ቤት ትራንስፈር አድርጎ ገብቷል እና አንድ እንደ ጓደኛ የሆነ ግን በጣም የማይቀርበው ልጅ የልደት ፓርቲ ጋበዘው እና ያ ልደት ፓርቲ ቅዳሜ ከሰዓት ጀምሮ
እስከ ማታ ድረስ የሚቀጥል ነው። ግን ያ ልጅ ትልቅ የሳይንስ የቤት ስራ ፕሮጀክት አለበት እና ያንን ፕሮጀክት ገና አልጀመረው። ሄዶ ለወላጆቹ እንትና እኮ ልደት ጋበዘኝ ቅዳሜ ከሰዓት ነው ብሎ ሲናገር እንዴት አድርገው ነው ሚዛናዊ ስልጣንን የሚለማመዱ ወላጆች የሚመልሱት? ዋው በጣም አሪፍ ነው፣ በርቴ ፓርቲ መጋበዝ መሄድ ትችላለህ፣ ግን ቁጭ ብለን የሳይንስ ፕሮጀክትህን እንዴት አድርገህና በምን አይነት ሁኔታ በምን ጊዜ እንደምትጨርስ አስቀድመን መነጋገር አለብን ይሉታል። በእነዚህ በጣም ሲምፕል የሚመስሉ አረፍተ ነገሮች ወላጆቹ የልጁን ሶስት ነገሮች ግንዛቤ ውስጥ ወስደው ሶስቱንም ለማሟላት ሞክረዋል። የመጀመሪያው ትምህርት ነው። በትምህርቱ ደካማ መሆን የለበትም። እርግጥ ነው ፕሮጀክቱን ማከናወን አለበት፣ በሰዓቱ ማስረከብ አለበት። ስለዚህ ስለሱ ከልጁ ጋር ለመወያየት አስቀድመው ተነጋገሩ። ሁለተኛ ደግሞ የልጁን ስሜት በሚጠብቅ መንገድ ነው መልስ የመለሱለት። እሱ ስለተደሰተ ተደሰቱ፣ መሄድ እንደሚችልም ነገሩት። ሶስተኛ ደግሞ የልጁን ሶሻል ወይ ደግሞ ከሌሎች ሰዎች ጋር ያለውን ኒድ አሟሉለት። ይሄ ልጅ እንግዲህ ሌሎች ጓደኞች መፍጠር የተቸገረ ልጅ ስለሆነ አንድ ሌላ ልጅ ግብዣ ሲጋብዘው አዲስ ጓደኝነት የመፍጠር እድል ነው ለሱ አይደለም። ስለዚህ ይሄንንም ግንዛቤ ውስጥ ስለወሰዱ እንዲሄድ ፈቀዱለት። ግን ያ ማለት አስቀድሞ ሳይንስ ፕሮጀክቱን ለመስራትና ለመፈጸም ማድረግ ያለባቸውን ነገሮች በሙሉ ከወላጆቹ ጋር መወያየት ነበረበት። ያንን ደግሞ ተከታትሎ ማድረግ ነበረበት። ባያረግስ ፓርቲው ካለፈ በኋላ ልትሉ ትችላላችሁ። ካላደረገ ደግሞ እንደ ኦቶሪቴቲቭ ፔረንትስ ለዛ ጥፋት ተገቢ የሆነ ምላሽ ይሰጣሉ። ግን ልጁን ኃላፊነት ማስተማርም ነው እንደ ወላጅ ማድረግ ያለብን ነገር አይደለም። ልጁን ለኃላፊነት ማብቃት ስለሆነ የተወሰነውን ይህንን ፕሮጀክት የመጨረስ የተወሰነውን ኃላፊነት በልጁ ላይ መጣል አለብን። ባለስልጣን ወላጅ በሆነበት የወላጅነት ዘይቤ ልጁ እንዲሄድ የሚፈቀድለትም አይመስለኝም። የሚፈቅድ ደግሞ ፐርሚሲቭ ወላጅ ባለበት የወላጅነት ዘይቤ ወይ ደግሞ ባለበት ቤት ደግሞ ልጁ የፈለገውን ነገር የማድረግ መብት አለው። ብዙም ደግሞ እንደዚህ አይነት ወላጆች ስለ ትምህርት አይጨነቁም፣ ወይ ደግሞ ከሁሉ በላይ የልጁን ደስታ ስለሚያስቀድሙ ልጁ ከተመለሰ በኋላ እንግዲህ በተቻላቸው አቅም ልጁን ሆምወርኩን እንዲጨርስ ያው መጎትጎት ይጀምሩ ይሆናል። እሺ፣ ሁለተኛ ምሳሌ፣ አንድ ልጅ የሚያስቸግረው ሌላ ልጅ አለ። ቡሊ እንላለን አይደል? እዚህ ሀገር ቡሊ የሚያደርገው ልጅ አለ እንበል እና ልጁ ሲበዛበት ያኛውን ልጅ ደበደበው እንበል። እንግዲህ እንደ ሚዛናዊ ወላጅ ኦቶሪቴቲቭ ፔረንት ምንድን ነው ማድረግ ያለብን? ባለሙያዎች እንደሚሉት ከሆነ በእንደዚህ አይነት ሲቹዌሽን ውስጥ በመጀመሪያ ለልጁ መደባደብ ወይ ደግሞ ሌላ ሰውን መምታት ትክክል እንዳልሆነ መናገር አለብን። ከዚያ በኋላ ግን የልጁን ስሜት ግንዛቤ ውስጥ ስለሚወስዱ እንደዚህ አይነት ወላጆች እንዴት እንደተቸገርክ፣ እንዴት ይሄ ልጅ ያስቸግር እንደነበረ እና ምን ይሰማ እንደነበረ ይገባናል ይላሉ። ወይ ደግሞ ምን ይሰማህ ነበር፣ እንዴት ተሰምቶ ነው ለዚህ የደረስከው፣ ለዚህ የበቃሁ ብለው ግን ልጁን ይጠይቃሉ። ለልጁ ስሜት ደግሞ ሐዘኔታቸውን ኤምፓቲ ያሳያሉ። ከዚያ እንዴት አድርገው ይሄንን ነገር ከልጁ ጋር በመስራት አስተማሪዎችንም ሌሎችንም ሰዎች ኢንቮልቭ ሊያደርግ ይችላል። ከልጁ ጋር ውይይት ይጀምራሉ ማለት ነው። ይሄም ውይይት ደግሞ ቀጣይነት ያለው ይሆናል። እንግዲህ ይህን ያህል ካልኩኝ ለዛሬ ይበቃኛል። የሚቀጥለው ሳምንት ደግሞ በሌላ ቪዲዮ እስከምመጣ ድረስ አብራችሁኝ ስለቆያችሁ በጣም ነው የማመሰግነው። መልካም ሳምንት እንዲሆንላችሁ እየተመኘው በጣም ነው የምወዳችሁ። ቸር ሰንብቱ እላለሁ።